አድዋ ነው የምንገኘው። እንግዲህ አድዋ አባቶቻችን ለኛ መስዋዕት ሆነው እዚህ አድርሰውናል። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ሳር ውስጥ አጠፊም ወይ? አንድ ነገር በጣም የተረዳሁት ስማርት የሚባሉ ሰዎች ሀብታም ለመሆን በጣም ነው የሚከብዳቸው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። አይ ቲንክ የሁለተኛ ቪዲዮ ነው እና በዚህ ቪዲዮ ሰሞኑን ማህበራዊ ሚዲያ ላይ አነጋጋሪ የነበሩ ቪዲዮዎችን የተወሰኑትን ይዤላችሁ መጥቻለሁ እና በዛ ላይ የራሴን ሀሳብ እናያለን ማለት ነው። እንግዲህ የመጀመሪያው ቪዲዮ የሚሆነው ሰሞኑን እንግዲህ የምናውቃት ብዙዎቻችን የምናውቃት ጽጌረዳ የምትባለው ቲክቶከር ከላሊበላ ጋር አያይዛ የሰራችው ቪዲዮ አለና እሱን ቪዲዮ አብዛኞቹ ሰዎች ምር ይባለው ከባህልና ከወግ ውጪ ነው በማለት ቪዲዮውን የስራውን ሲቃወሙ ነበርና በዛ ምክንያት ቪዲዮ እንዲወርድ ተደርጓል። እሷም ይቅርታ ጠይቃለች እና ይህ ቪዲዮ ምንድን ነው የሚለውን ደግሞ እስቲ አብረን ምናይ ነው የሚሆነው። አብሬያችሁ ነው የማየው። እኔም ቪዲዮን አላየሁትም እና እስቲ አብረን ነው እንግዲህ ያው እንደሚታየው ከሆነ ቪዲዮ ላይ አንዲት ልጅ ያዘለች አለች እና እሷ ምንድነው የምታደርገው እየለመነች ይመስለኛል እና የምትለምነው ደግሞ በእንትን ነው በግጥም ምናምን እና በጠዋት ነው ቀሰቀሰችው። እንግዲህ ከእንቅልፉ ተነሳ ማለት ነው። ማለት ብዙዎች ቪዲዮን እየተቋወሙ ያሉት ለምንድን ነው? ያለውን የማህበረሰቡን ባህልና የአካባቢውን ባህል አይገልጽም አይወክልም በሚል ነው እና እኔ እስካሁን ፖይንቱን አላገኘሁትም እውነቱን ለመናገር። ቀስቅሷ አንጀቴን አላው ሆዴን እየበላ የድምጿ ወለለ እንዳወደሰችኝ እኔም በተራዬ እስኪላወደሳት ድምፄን ከፍ አድርገህ ያቺን ላሊበላ ያ እንግዲህ እንዳያችሁት ነው። ሁሉም ሰው እዚህ ቪዲዮ ላይ የራሱ ሀሳብና የራሱ ስሜት ይኖረዋል ብዬ አስባለሁ። ምክንያቱም አንድ ሰው ይህን ቪዲዮ ካየ በኋላ የሚናገረው የራሱን ሀሳብና ቪዲዮውን አይቶ የተረዳውን ነገር ነው ሊያወራ የሚችለው እና እኔ እውነቱን ለመናገር ብዙ ከአካባቢ ባህልና እንትን ጋር የተገናኘብኝ ነገር የለም። ግን ምንድነው ብቻ አላውቅም። እስቲ ጥሩልኝ ደምሷ ማረከኝ ጥሩልኝ ታንጎራጉኝ ጥሩልኝ ላሊበላዋም እንግዲህ ምንድነው የሚለው ጥሩልኝ ላሊበላዋን ጥሩልኝ ታንጎራጉርልኝ ይላልና ምንድነው እሷ የወከለችው ላሊበላን ነው ይመስለኛል በዚህ እንትን ላይ ማለት ነው። በዚህ በሰራችው ቪዲዮ ላይ የወከለችው ላሊበላን ነው እና ሙዚቃውም አብሮ ያጅባታል ማለት ነው እና አይ ቲንክ ላሊና አሁን ፖይንት ሳንቶ አርቆሮሴ ማቀኔዋን አይ ቲንክ ከዚህ ቪዲዮ በኋላ እዚህ ቪዲዮ ላይ ተቃውሞ ከተነሳ በኋላ
እና እንዲወርድ ከተደረገ በኋላ ለአጸፋ የሚሆን ሌላ አዲስ ቪዲዮ ሰርታለች ይመስለኛል። እና እዚህ ቪዲዮ ላይ ከታዘብኩት ነገር መካከል አንዱ ምንድን ነው እዚህ ቪዲዮ ላይ ማለት ያው የወከለችበት መንገድ ጥሩ ላይሆን ይችላል፣ ግን ያው ደርሶ ተወርዋሪ ሁሉና ወደሰ አሞካሽ ተማሪ አንጀትን በላችን ሰማዳሪ እንግዲህ ቪዲዮ እንዳያችሁት ነው። አብዛኞቹ ሰዎች የአንድን ማህበረሰብ አንድን ቦታ በዚህ ደረጃ በመወከል እንዴት ቪዲዮ ይሰራል በማለት ነው የተቃወሙት። እና ያው ኮንተንት ክሬተሮች ያው አብዛኛው ኮንተንት ክሬተር ስህተት ይሰራል እና ዋናው ደግሞ ከስህተቱ ተምሮ ይቅርታ መጠየቁና ነውና ያው ሰው ይረዳል ብዬ አስባለሁኝ። እና እስቲ ወደ ቀጣይ ቪዲዮዎች እንሄዳለን። እና አሪፍ ነው፣ ችግኝ መትከሉ አሪፍ ነው። ግን እስቲ ተጣሉ የሚባል ነገርም አለ፣ አብረን እናያለን። እስቲ ሴዶ ከኋላ መጥቶ ሳያስደነግጠው አይቀርም ማለት ያ ጆኒ ማለት ነው። እስቲ እናያለን። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ሳር ውስጥ አጠፊም ወይ ህዝቡ ደስ እንዲለው ብዬ ነው እንጂ እሱ አይመጣም። ሴዶ እንደተለመደው ይሰክሳል። አይመጠነኝም ስለተፈለኩ ያ ጆኒ ከኋላ ይሄ ሆን ተብሎ የተቀነባበረ ነገር ነው። አይ ቲንክ እንደፈራው ተባለ። ጆኒ ይፈትሽው እንዴት ነው የተያያዙት? ቆይ ሴዶ ማለት ያ ጆኒ ፈትሾታል። እስቲ ፈተሻ ነው ማለት ቴክኒክ መጠቀም አለብኝ የሪል ፋይት የሚለውን ነገር በጉልበት በለኛ አንቺ በቀሉ በቀሉ ነው የሚላል። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። እንግዲህ አብዛኞቻችን በጉጉት የምንጠብቀው ፋይት ነው በሴዶ እና በጆኒ መካከል የሚደረገው ማለት ነው። አይ ቲንክ ነሐሴ 20 አካባቢ 23 እንደዚህ አካባቢ ታቅዷል። ለማየት ያብቃል። አንቺ ሳር ውስጥ አጠፊማ። ሳር ውስጥ አጠፊም በዚህ አጋጣሚ እስቲ ፕሪዲክሽናችሁ ምንድን ነው? ማለት ጆኒ ወይስ ሴዶ? እኔ ሴዶ ትንሽ የቱርናመንት ሰው አይመስለኝም እና ጆኒን ደግሞ ሳየው በጣም ቴክኒክ አለ። ጆኒ የሚያሸንፍ ፋይት ካለ እንቁራሪ ሳር ውስጥ አይጠፋም ይላል ሴዶ። እስቲ ይህን ይመስላል እና ደግሞ በዋናነት እኔም ብዙ ላወራበት የፈለግኩት አንድ ቪዲዮ አለ ከሶሻል ሚዲያ ላይ ያገኘሁት ነው ከቲክታክ ላይ ነው። አንድ ቤንጂ የሚባል ሞዴል ነው እና እሱ ያነሳው ሀሳብ ውስጤን ገዛው እና ማለት እኔም ያለኝን ሀሳብ እይታዬንም ላካፍል ብዬ ነው እና አብዛኞቻችሁ ከዚህ ሀሳብ ጋር ሪሌት ታደርጋላችሁ ብዬ አስባለሁ። እስቲ ምንድን ነው የሚለውን እንመልከትና እናወራለን። አብዛኞቻችን ያለንበት ነገር ነው ብዬ አስባለሁ ይሄ ነገር ማለት ነው።
እና ምንድነው የሚለው smart people don't get wealthy because they overthink everything ይላል። እና ይሄ በጣም እውነት ነው ይሄ ነገር ማለት ነው። እስቲ የሚያወራውን አንድ ነገር በጣም የተረዳሁት ስማርት የሚባሉ ሰዎች ሀብታም ለመሆን በጣም ነው የሚከብዳችሁ። በጣም ይህ ኢንፎርሜሽን ይጠቅማቸዋል። ስማርት ሆናችሁ ሀብታም መሆን ካቃታችሁ ይሄ ኢንፎርሜሽን ምንድን ነው? ስማርት ሆናችሁ ግን ፋይናንሻል ፍሪደምን ማግኘት ላልቻላችሁ፣ ሀብታም መሆን ላልቻላችሁ ትልቅ መልእክት አለው እና እስቲ የሚለውን እናድምጥ። ምንድነው የሚለው ሪሰርቹ? አናሊሲስ ፓራሊሲስ የሚባለው ነገር እውነት ነው። በጣም ስማርት የሚባሉ ሰዎች አእምሯቸው የሚያስበው በምን መንገድ ይሄ ልጀምር ያልኩት ቢዝነስ ወይንም እየሞከርኩት ያለው ነገር ፌል ሊያደርግ ይችላል፣ ሊወድቅ ይችላል የሚለውን ነገር አእምሯቸው ኦቨርቲንክ ነው የሚያደርገው። ልክ ነው። ባይዚ ይህን ሀሳብ እኔም እጋራለሁ። እያወራ ያለው ከጥናት ጋር አስደግፎ ነው እና አብዛኛው ጊዜ የሚባል ነገር አለ። ምንድነው? አናላይሲስ ፓራላይሲስ ይባላል ነው። አብዛኞቻችን ማንኛውም ነገር ለመጀመር ስናስብ ስማርት ማለት ትንሽ ያውቃሉ፣ እውቀት አላቸው ተብሎ የሚታሰቡ ሰዎች አንድ ነገር ለመጀመር ሲያስቡ ያው እውቀታቸውን መጠቀም ይፈልጋሉ እና ብዙ ነገር ነው አናላይሲስ የሚያደርጉት። ብዙ ነገር ያስባሉ። እንዴት ሊሆን እንደሚችል ሙሉ ፕሮሰሱን ቀድመን ማወቅ አለብን ብለው ያስባሉ እና እስቲ ራሳቸው እስኪያምኑት ድረስ እንደዚህ እኮ አይደለም፣ ይሄኛው እንደዚህ ባይሆንስ፣ ሎን ያደረገህ እንትን እንደዚህ ቢልህስ፣ እዛ ጋር ሰራተኛ ባይኖርህስ፣ ደጋግሞ አይምሯቸው የሚነግራቸው የሚወድቁበትን ነገር ነው። አናሊሲስ ፓራሊሲስ የተባለበትም ዋነኛ ምክንያት ምንድን ነው? ብዙውን ጊዜ አንድ ነገር ለመጀመር ስናስብ ያን ነገር አናላይዝ የምናደርገው ከሆነ ፓራላይዝ ሆነን እንቀራለን። ምን ማለት ነው? ያን ነገር ሳንጀምረው አናላይዝ እያደረግን ብቻ እያሰብን እያሰላሰልን ያንን ነገር ሳንጀምረው ያሰብነውን ነገር ሳንጀምረው ፓራላይዝ ሆነን እንቀራለን የሚለውን ሀሳብ ለመግለጽ ነው። እና ይሄ በጣም ከባድ ነገር ነው። እና ከዚህ ተቃራኒ የሚሄደው ምንድነው? አብዛኛውን ጊዜ ሰክሲድ ያደረጉ ሰዎች፣ ስኬታማ የሆኑ ሰዎች ብዙ ኦቨርቲንክ የሚያደርጉ ሰዎች አይደሉም፣ ዘለው የገቡ ሰዎች ናቸው ብሎ ይናገራል በቪዲዮ ላይ ራሱ። እና ማለት ከግምት ውስጥ ማስገባት ያለብን ነገር ሳይኖር ቀርቶ ሳይሆን ኦቨርቲንክ ማድረጉ ደግሞ በአእምሯችን ላይ ብዙ የሌሉ ነገሮች እንድናስብና እዛው ፓራላይዝ ሆነን እንድንቀር የሚያደርግ ነገር ነውና ፕሊዝ አናላይዝ አናድርግ። ያው ዋናው ነገር ከተጀመረ በኋላ ነውና መንገዱ የሚመጣው። እስቲ እና ይሄ አናሊሲስ ፓራሊሲስ ነው። ስለዚህ ምን ያደርጋሉ? በቃ ነገሮችን አናላይዝ ነው የሚያደርጉት ከልክ በላይ። በቃ ሪሰርች ያደርጋሉ፣ ዴታ ይሰበስባሉ፣ የሂውመን ኔቸር ያጠናሉ። እንደዚህ ብናደርግ እንደዚህ ነው ምናምን ይላሉ። ከዛ አያደርጉትም ማለት ነው። ስለማያደርጉት ማድረግ ፓራላይዝ ስለሚያደርጋቸው አናሊሲሱ አያደርጉትም። ስለማያደርጉት ሀብታም አይሆኑም። ከሀብት ብቻ ጋር ሳይሆን እኔ አሁን ለምሳሌ ስማርት ነኝ እያልኩ ሳይሆን ምንድነው ይህን ቪዲዮ ራሱ ይሄ ሁለተኛ ቪዲዮ ነው ዩቲዩብ ላይ እና ይህን ቪዲዮ ራሱ ስቀርጽ ምንድነው እንዴት ነው ልቀርጽ የምችለው ብዙ አስቤ ነበር። እየቀለድኩ አይደለም፣ እውነቱን ነው የማወራው። እንዴት ነው ቀርጬ ምናምን እንዴት ነው ሁላ ልክ ስገባ እንዴት ነው ሰላም የምለው ቪዲዮ ላይ ምናምን የሚለውን ብዙ ነገር አስቤ እስከዛሬ አሁን መጀመሪያ ያለብኝ ትክክለኛ ሰዓት ነው ብዬ አላስብም። እና ያው እስቲ ምናልባት ስማርት ሆኜ ሊሆን ይችላል። እስቲ እናያለን። ግን በተቃራኒው ደግሞ ይሁት ኦቨርቲንክ የሚያደርጉ ሰዎች ብዙ ጊዜ ሀብታም ናቸው። ዘለው ነው የሚገቡበት። በቃ ብዙ እንደዚህ አይሉ። እስቲ ሀብታሞች እኛ ሀገር ራሱ ሀብታሞችን ልብ ብላችሁ ያችሁ ብዙ አናላይዝ አያደርጉትም። ኦቨርቲንክ እያደረጉ ሀብታም የሆኑ ብዙ ሰዎች የሉም። ቲንክ ማሰብ ጥሩ ነው፣ ግን ኦቨርቲንክ ስናደርግ በጣም ነው የራቅን ከኤክስኪዩሽን የምንመጣውና እና ከዚህ ጋር ተያይዞ ደግሞ በቅርቡ አንድ የሰማሁት ነገር አለ። ምንድነው አብዛኛውን ጊዜ አንድ ነገር ለማሰብ ለማድረግ ሀሳብ እቅድ ኖሮን በውስጣችን ብቻ እያሰብ ነው በቆየ ቁጥር ውስጣችን የሚሰማው የሆነ ፊሊንግ አለ። እንዳረግን እንደሆነ እንደተከናወነ አድርጎ ፊልም የሚያደርግበት ሁኔታ አለ እና እሱ ምንድነው ሜንታል ማስተርቤሽን ይባላል። እና
ከዛ ጋር የሚያያዝ ፖይንት ያለው ይመስለኛል ይሄ ነገር። ምክንያቱም ጀስት ሳናደርገው ግን ያደረግነው መስሎን ውስጣችን ኢንጆይ እያደረገ ከሆነ ደስ እያለው ከሆነ ይሄ ማይንዳችንን እየሸወድ ነው። ልብ ብላችሁ እዩት። ኦቨር አናላይዝ ማድረግ ሰው ነኝ ወይ? አይምሮአችን በተፈጥሮ በቃ ራሳችንን ፕሮቴክት ለማድረግ ኔጌቲቭ ነገሩን ነው እየሰበሰበ የሚያመጣልን። እሱን በተቀበልን ቁጥር ግን የማድረግ ቻንሳችን ዜሮ ይሆን። አናላይዝ ባረግን ቁጥር አለ ከዛ ነገር ጋር ተያይዘው የሚመጡ ኔጌቲቭ ነገሮችን ነው ይዞልን የሚመጣው አእምሯችን እና ጥሩ አይደለም። ጀስት መጀመሪያ እና አንዳንዴ አለማወቅ ጥሩ ነው። ኢግኖራንስ ኢዝ ብሊስ ይላሉ አይደል? አለማወቅ ጥሩ ነው የሚለው ባያስማማኝም ብቻ አናላይዝ ማድረጉ ያን ያክል ተገቢ ነው ብዬ አላስብም። እንግዲህ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ። እስቲ ቪዲዮ ቶሎ ለመለቀቅ እና ብዙ የሚጠቅሙ ነገሮችን ሼር እንደማደርጋችሁ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ።